ጤና ይስጥልን ውድ ኢትዮጵያ እንደምናላችሁ በኢትዮጵያ ውስጥ በውጭ ዓለም ክፍል በተለያዩ የዓለም ዳርቻ ሆናችሁ የምትከታተሉን ውድ ኢትዮጵያን እንደምናችሁ። ይህ ቤት እንግዲህ ለሽያጭ ቀርቦ ነው። ካሁን በፊት በሾርት ቪዲዮ ለእናንተ አቅርቤ ብዙዎቻችሁ አይታችሁት ይህ የማይሸጥ ቤት ነው፣ አኒሜሽን ነው፣ መሬት ላይ ያለ ቤት አይደለም። ብዙዎቻችሁ ደግሞ አረ ቤት እኮ ኢትዮጵያ ውስጥ አይደለም የምትሉም አላችሁ። አዎ እርግጥ ነው በኢትዮጵያ ውስጥ እንዲህ አይነት ቤት ታይቶ አይታወቅም። እጅግ በጣም ዘመናዊ ውብ ተደርጎ የተሰራ የሚሸጥ ቤት ነው። 150 ካሬ ሜትር ነው። አዲስ አበባ ውስጥ ያለ አያት አካባቢ የሚገኝ ነው። ወሳኝ ቤት ፈላጊ ከሆናችሁ እንግዲህ መታችሁ ይህን ቤት እናሳያችሁና ሸምቱት። 500 ካሬ ሜትር ነው። በውስጡ እንደዚህ አይነቶች ሳሎኖችን 2 ሳሎን ይዟል። እንዲሁም እጅግ በጣም የሚያማምሩ 8 መኝታ ቤቶች የእንግዳ እንዲሁም የስራ አጋዥ መኝታ ቤትን ሳይጨምር ማለት ነው። ዋና ዋና መኝታ ቤቶች በጣም አሪፍ የውስጥ ሻወር ቤት ቁም ሳጥን ያላቸው እያንዳንዱ በጣም የሚያምሩ መኝታ ቤቶችን እንግዲህ እዞ የሚገኝ ቤት ነው። ማራኪ እጅግ በጣም እስካሁን ያልታየ የቤት አይነት ነው። ኦፕን ኪችን ይህ በምታዩት መልኩ እንግዲህ ጥራት ባለው ማቴሪያል የተሰራ ነው። ሳውና፣ ባዝ፣ ስቲም እንዲሁም ኦፊስ እያንዳንዱ የሚገራርሙ ክፍሎችን ይዞ የሚገኝ ነው። 150 ሚሊዮን ብር ነው እንግዲህ ለሽያጭ ያቀረበው ሻጫችን። ይህች ደግሞ ግራውንድ ላይ ያለች እንደ ሚኒ ሳሎን ነገር ነች ከሁለቱ ትልቅ ሳሎኖች በተጨማሪ ማለት ነው። የደረጃው ስፋት እጅግ በጣም ቆንጆ ነው። ሃንድሪል ወይም መደገፊያው እንግዲህ በአሉሚኒየም በመስታወት የተሰራ ነው። እያንዳንዱ እጅግ በጣም የሌለ አይነት ፊኒሽንግ ነው እንግዲህ እስካሁን ባልታየ ሁኔታ የተዘጋጀው። ለማንኛውም ወሳኝ ቤት ፈላጊ ከሆናችሁ በውጭም በሀገር ውስጥ የምትኖሩ ዘመናዊ ቤት ገዝተን እንኑር ካላችሁ ድርድር አለው። በጥሩ ዋጋ ትገዙታላችሁ። መታችሁ እዩት። ዋጋውን ነግራችኋለሁ። ሙሉ መረጃውን ተከታተሉኝ። ይህ የምታዩት ትልቁ መኝታ ቤት ነው። ደስ የሚል የሴራሚክ ስራና የቀለም ኮምቢኔሽኑ እጅግ በጣም የሚገርም ነው። መልበሻ ክፍሉ ይህ የምታዩት ነው። ቁም ሳጥኑ አሰራሩ በጣም የሌለ ነው። ይህ መታጠቢያ ክፍሉ ነው። ሁሉም ነገሮች ዝግጁ ናቸው። ቀጥታ መኖር መጀመር ብቻ ነው። እንዲሁም ቤቱ በአራቱም አቅጣጫ ከተለያዩ ቤቶች ጋር አልተነካካም። ራሱን ችሎ የተሰራ ነው። ከኋላም ከጎንም ከግራ ከቀኝም ማለት ነው። ከፊት ለፊትም ኮምፓውንድ የሆነ ውስጥ ለውስጣቸው መንገዳቸው በአስፓልት የተሰራ ደስ የሚል ሰፊ መንገድ። አቀማመጡ ደግሞ የጧት ፀሐይና ወደ ደቡብ ዞር ያለ ነው። ይህ የምታዩት እንግዲህ በዛው ለልጆች መኝታ ቤት መሆን የሚችል ነገር ግን ለልጆች የጥናት የማጥኛ ቦታ ይሆናል ተብሎ ታስቦ የተሰራ ነው። እዚህ ፊት ለፊት ደግሞ ሌላ መኝታ ቤት አለ። የመኝታ ቤት የራሱ የውስጥ ሻወር፣ ሽንት ቤት፣ ቁም ሳጥን ያለው በዚህ በምታዩት መልኩ ተሰርቶ የልጆች መኝታ ቤት ተደርጎ የተዘጋጀ ነው። እያንዳንዱ እንግዲህ ጥሩ ተደርጎ አልቋል። ይህ ደግሞ እንደ ቢሮ ታስቦ የተሰራ ነው። ከትልቁ መኝታ ቤት ጎን ላይ ስለሚገኝ ማለት ነው። ለማንኛውም ይህን ቤት እንግዲህ ሙሉውን እስከ መጨረሻው እዩት። ዋጋውን ነግራችኋለሁ። አንድ የምነግራችሁ ወሳኝ መረጃም አለ። እሱንም አድምጡት። ይህ ቤት ለሽያጭ የቀረበበት ዋጋውን ጥሪ 150 ሚሊዮን ብር ነው። ድርድር አለው። ይህን ቤት ለማየት ስትመጡም በአካባቢ ቆንጆ ቤቶችን እጅግ በጣም ብር ተፈልጎ ለሽያጭ የወጡ በሚስጥር የምታዩዋቸው የቤት መረጃዎችም አሉን። ሰላም ሁኑ።